የአመቱን የማክሮ አፈጻጸም የምናይበት ቀን ነው። የአመቱን ማክሮ ስንመለከት የማክሮ አባላት ብቻ ሳይሆኑ በቀጥታ በኢኮኖሚክ ሴክተር የሚሳተፉ ተቋማትም ቢሳተፉ መልካም ነው በሚል በርከት ብለን የተገናኘ ነው። አላማ ሁለት ነው። አንደኛው በዚህ አመት ከፍተኛ ኢኮኖሚክ መርታ አመተናል። ይሄን በጋራ ሰለብሬት ማድረግ ስለሚያስፈልግ ነው። ሁለተኛው ለሚቀጥለው አመት ትንሽ አምቢሺየስ ከዘንድሮም ለጠጥ ያለ እቅድ አቅደናል። ይሄን ለማሳካት ደግሞ በዘንድሮ ማክበርና የሚቀጥለው መዘጋጀት ስለሚፈልግ በጋራ እንድንዘጋጅ ነው። ከዚያ በተጨማሪ በማክሮ ባለፈው ያስቀመጥነው አቅጣጫ አለ። ዋናው የማክሮ ሴክተር ቲም እንደሆነ የአንዳንዶቹን ዘርፎች ቀጥታ ማክሮ በሪፖርት እንዲያይ በጋራ የለየናቸው ተቋማት አሉ። እነዚህ ተቋማት አሁንም አልፎ አልፎ ለማክሮ ሪፖርት እያቀረቡ ይሄዳሉ። በስድስት ወይ በአመት ማስፈላጊ ሲሆን በጋራ ተገናኝተን አፈጻጸማችን እናያለን። በዚህ ምክንያት ነው ዛሬ በጋራ የተገናኘ ነው። መነጋገር የሚገቡን ጉዳዮች ካሉ ተነጋግረን የባለፈውን ድልና ውጤት በጋራ ሰለብሬት አድርገን ለሚቀጥለው ማለት 2015 በጣም ሰፋፊ ስራ ስለሚጠበቅብን ለሱ ደግሞ የጋራ ትልም ይዘን እንድንነሳ ነው። የመድረካችን ዋነኛ ዓላማ ይሄ ነው። የአመቱን የማክሮ አፈጻጸም የምናይበት ቀን ነው። የአመቱን ማክሮ ስንመለከት የማክሮ አባላት ብቻ ሳይሆኑ በቀጥታ በኢኮኖሚክ ሴክተር የሚሳተፉ ተቋማትም ቢሳተፉ መልካም ነው በሚል በርከት ብለን የተገናኘ ነው። አላማ ሁለት ነው። አንደኛው በዚህ አመት ከፍተኛ ኢኮኖሚክ መርታ አመተናል። ይሄን በጋራ ሰለብሬት ማድረግ ስለሚያስፈልግ ነው። ሁለተኛው ለሚቀጥለው አመት ትንሽ አምቢሺየስ ከዘንድሮም ለጠጥ ያለ እቅድ አቅደናል። ይሄን ለማሳካት ደግሞ በዘንድሮ ማክበርና የሚቀጥለው መዘጋጀት ስለሚፈልግ በጋራ እንድንዘጋጅ ነው። ከዚያ በተጨማሪ በማክሮ ባለፈው ያስቀመጥነው አቅጣጫ አለ። ዋናው የማክሮ ሴክተር ቲም እንደሆነ የአንዳንዶቹን ዘርፎች ቀጥታ ማክሮ በሪፖርት እንዲያይ በጋራ የለየናቸው ተቋማት አሉ። እነዚህ ተቋማት አሁንም አልፎ አልፎ ለማክሮ ሪፖርት እያቀረቡ ይሄዳሉ። በስድስት ወይ በአመት ማስፈላጊ ሲሆን በጋራ ተገናኝተን አፈጻጸማችን እናያለን። በዚህ ምክንያት ነው ዛሬ በጋራ የተገናኘ ነው። መነጋገር የሚገቡን ጉዳዮች ካሉ ተነጋግረን የባለፈውን ድልና ውጤት በጋራ ሰለብሬት አድርገን ለሚቀጥለው ማለት 2015 በጣም ሰፋፊ ስራ ስለሚጠበቅብን ለሱ ደግሞ የጋራ ትልም ይዘን እንድንነሳ ነው። የመድረካችን ዋነኛ ዓላማ ይሄ ነው። የአመቱን የማክሮ አፈጻጸም የምናይበት ቀን ነው። የአመቱን ማክሮ ስንመለከት የማክሮ አባላት ብቻ ሳይሆኑ በቀጥታ በኢኮኖሚክ ሴክተር የሚሳተፉ ተቋማትም ቢሳተፉ መልካም ነው በሚል በርከት ብለን የተገናኘ ነው። አላማ ሁለት ነው። አንደኛው በዚህ አመት ከፍተኛ ኢኮኖሚክ መርታ አመተናል። ይሄን በጋራ ሰለብሬት ማድረግ ስለሚያስፈልግ ነው። ሁለተኛው ለሚቀጥለው አመት ትንሽ አምቢሺየስ ከዘንድሮም ለጠጥ ያለ እቅድ አቅደናል። ይሄን ለማሳካት ደግሞ በዘንድሮ ማክበርና የሚቀጥለው መዘጋጀት ስለሚፈልግ በጋራ እንድንዘጋጅ ነው። ከዚያ በተጨማሪ በማክሮ ባለፈው ያስቀመጥነው አቅጣጫ አለ። ዋናው የማክሮ ሴክተር ቲም እንደሆነ
የአንዳንዶቹን ዘርፎች ቀጥታ ማክሮ በሪፖርት እንዲያይ በጋራ የለየናቸው ተቋማት አሉ። እነዚህ ተቋማት አሁንም አልፎ አልፎ ለማክሮ ሪፖርት እያቀረቡ ይሄዳሉ። በስድስት ወይ በዓመት አስፈላጊ ሲሆን በጋራ ተገናኝተን አፈጻጸማችን እናያለን። በዚህ ምክንያት ነው ዛሬ በጋራ የተገናኘ ነው። መነጋገር የሚገቡን ጉዳዮች ካሉ ተነጋግረን የባለፈውን ድልና ውጤት በጋራ ሰለብሬት አድርገን ለሚቀጥለው ማለት 2015 በጣም ሰፋፊ ስራ ስለሚጠበቅብን ለሱ ደግሞ የጋራ ትልም ይዘን እንድንነሳ ነው የመድረካችን ዋነኛ ዓላማ ይሄ ነው። የዓመቱን የማክሮ አፈጻጸም የምናይበት ቀን ነው። የዓመቱን ማክሮ ስንመለከት የማክሮ አባላት ብቻ ሳይሆኑ በቀጥታ በኢኮኖሚክ ሴክተር የሚሳተፉ ተቋማትም ቢሳተፉ መልካም ነው በሚል በርከት ብለን የተገናኘ ነው። ዓላማ ሁለት ነው። አንደኛው በዚህ ዓመት ከፍተኛ ኢኮኖሚክ ምርታ አመተናል። ይህም በጋራ ሰለብሬት ማድረግ ስለሚያስፈልግ ነው። ሁለተኛው ለሚቀጥለው ዓመት ትንሽ አምቢሽየስ ከዘንድሮም ለጠጥ ያለ እቅድ አቅደናል። ይህን ለማሳካት ደግሞ በዘንድሮ ማክበርና የሚቀጥለው መዘጋጀት ስለሚፈልግ በጋራ እንድንዘጋጅ ነው። ከዚያ በተጨማሪ በማክሮ ባለፈው ያስቀመጥነው አቅጣጫ አለ። ዋናው የማክሮ ሴክተር ቲም እንደሆነ የአንዳንዶቹን ዘርፎች ቀጥታ ማክሮ በሪፖርት እንዲያይ በጋራ የለየናቸው ተቋማት አሉ። እነዚህ ተቋማት አሁንም አልፎ አልፎ ለማክሮ ሪፖርት እያቀረቡ ይሄዳሉ። በስድስት ወይ በዓመት አስፈላጊ ሲሆን በጋራ ተገናኝተን አፈጻጸማችን እናያለን። በዚህ ምክንያት ነው ዛሬ በጋራ የተገናኘ ነው። መነጋገር የሚገቡን ጉዳዮች ካሉ ተነጋግረን የባለፈውን ድልና ውጤት በጋራ ሰለብሬት አድርገን ለሚቀጥለው ማለት 2015 በጣም ሰፋፊ ስራ ስለሚጠበቅብን ለሱ ደግሞ የጋራ ትልም ይዘን እንድንነሳ ነው የመድረካችን ዋነኛ ዓላማ ይሄ ነው። የዓመቱን የማክሮ አፈጻጸም የምናይበት ቀን ነው። የዓመቱን ማክሮ ስንመለከት የማክሮ አባላት ብቻ ሳይሆኑ በቀጥታ በኢኮኖሚክ ሴክተር የሚሳተፉ ተቋማትም ቢሳተፉ መልካም ነው በሚል በርከት ብለን የተገናኘ ነው። ዓላማ ሁለት ነው። አንደኛው በዚህ ዓመት ከፍተኛ ኢኮኖሚክ ምርታ አመተናል። ይህም በጋራ ሰለብሬት ማድረግ ስለሚያስፈልግ ነው። ሁለተኛው ለሚቀጥለው ዓመት ትንሽ አምቢሽየስ ከዘንድሮም ለጠጥ ያለ እቅድ አቅደናል። ይህን ለማሳካት ደግሞ በዘንድሮ ማክበርና የሚቀጥለው መዘጋጀት ስለሚፈልግ በጋራ እንድንዘጋጅ ነው። ከዚያ በተጨማሪ በማክሮ ባለፈው ያስቀመጥነው አቅጣጫ አለ። ዋናው የማክሮ ሴክተር ቲም እንደሆነ የአንዳንዶቹን ዘርፎች ቀጥታ ማክሮ በሪፖርት እንዲያይ በጋራ የለየናቸው ተቋማት አሉ። እነዚህ ተቋማት አሁንም አልፎ አልፎ ለማክሮ ሪፖርት እያቀረቡ ይሄዳሉ። በስድስት ወይ በዓመት አስፈላጊ ሲሆን በጋራ ተገናኝተን አፈጻጸማችን እናያለን። በዚህ ምክንያት ነው ዛሬ በጋራ የተገናኘ ነው። መነጋገር የሚገቡን ጉዳዮች ካሉ ተነጋግረን የባለፈውን ድልና ውጤት በጋራ ሰለብሬት አድርገን ለሚቀጥለው ማለት 2015 በጣም ሰፋፊ ስራ ስለሚጠበቅብን ለሱ ደግሞ የጋራ ትልም ይዘን እንድንነሳ ነው የመድረካችን ዋነኛ ዓላማ ይሄ ነው።
የዓመቱን የማክሮ አፈጻጸም የምናይበት ቀን ነው። የዓመቱን ማክሮ ስንመለከት የማክሮ አባላት ብቻ ሳይሆኑ በቀጥታ በኢኮኖሚክ ሴክተር የሚሳተፉ ተቋማትም ቢሳተፉ መልካም ነው በሚል በርከት ብለን የተገናኘ ነው። ዓላማው ሁለት ነው። አንደኛው በዚህ ዓመት ከፍተኛ ኢኮኖሚክ ምርታ አመጥተናል። ይህም በጋራ ሰለብሬት ማድረግ ስለሚያስፈልግ ነው። ሁለተኛው ለሚቀጥለው ዓመት ትንሽ አምቢሽየስ ከዘንድሮም ለጠጥ ያለ እቅድ አቅደናል። ይህን ለማሳካት ደግሞ በዘንድሮ ማክበርና የሚቀጥለው መዘጋጀት ስለሚፈልግ በጋራ እንድንዘጋጅ ነው። ከዚያ በተጨማሪ በማክሮ ባለፈው ያስቀመጥነው አቅጣጫ አለ። ዋናው የማክሮ ቲም እንደሆነ የአንዳንዶቹን ዘርፎች ቀጥታ ማክሮ በሪፖርት እንዲያይ በጋራ የለየናቸው ተቋማት አሉ። እነዚህ ተቋማት አሁንም አልፎ አልፎ ለማክሮ ሪፖርት እያቀረቡ ይሄዳሉ። በስድስት ወይ በዓመት አስፈላጊ ሲሆን በጋራ ተገናኝተን አፈጻጸማችን እናያለን። በዚህ ምክንያት ነው ዛሬ በጋራ የተገናኘ ነው። መነጋገር የሚገቡን ጉዳዮች ካሉ ተነጋግረን የባለፈውን ድልና ውጤት በጋራ ሰለብሬት አድርገን ለሚቀጥለው ማለት 2015 በጣም ሰፋፊ ስራ ስለሚጠበቅብን ለሱ ደግሞ የጋራ ትልም ይዘን እንድንነሳ ነው የመድረካችን ዋነኛ ዓላማ ይሄ ነው። የዓመቱን የማክሮ አፈጻጸም የምናይበት ቀን ነው። የዓመቱን ማክሮ ስንመለከት የማክሮ አባላት ብቻ ሳይሆኑ በቀጥታ በኢኮኖሚክ ሴክተር የሚሳተፉ ተቋማትም ቢሳተፉ መልካም ነው በሚል በርከት ብለን የተገናኘ ነው። ዓላማው ሁለት ነው። አንደኛው በዚህ ዓመት ከፍተኛ ኢኮኖሚክ ምርታ አመጥተናል። ይህም በጋራ ሰለብሬት ማድረግ ስለሚያስፈልግ ነው። ሁለተኛው ለሚቀጥለው ዓመት ትንሽ አምቢሽየስ ከዘንድሮም ለጠጥ ያለ እቅድ አቅደናል። ይህን ለማሳካት ደግሞ በዘንድሮ ማክበርና የሚቀጥለው መዘጋጀት ስለሚፈልግ በጋራ እንድንዘጋጅ ነው። ከዚያ በተጨማሪ በማክሮ ባለፈው ያስቀመጥነው አቅጣጫ አለ። ዋናው የማክሮ ቲም እንደሆነ የአንዳንዶቹን ዘርፎች ቀጥታ ማክሮ በሪፖርት እንዲያይ በጋራ የለየናቸው ተቋማት አሉ። እነዚህ ተቋማት አሁንም አልፎ አልፎ ለማክሮ ሪፖርት እያቀረቡ ይሄዳሉ። በስድስት ወይ በዓመት አስፈላጊ ሲሆን በጋራ ተገናኝተን አፈጻጸማችን እናያለን። በዚህ ምክንያት ነው ዛሬ በጋራ የተገናኘ ነው። መነጋገር የሚገቡን ጉዳዮች ካሉ ተነጋግረን የባለፈውን ድልና ውጤት በጋራ ሰለብሬት አድርገን ለሚቀጥለው ማለት 2015 በጣም ሰፋፊ ስራ ስለሚጠበቅብን ለሱ ደግሞ የጋራ ትልም ይዘን እንድንነሳ ነው የመድረካችን ዋነኛ ዓላማ ይሄ ነው። የዓመቱን የማክሮ አፈጻጸም የምናይበት ቀን ነው። የዓመቱን ማክሮ ስንመለከት የማክሮ አባላት ብቻ ሳይሆኑ